እኔ ለምሳሌ አይነ ስውር ነኝ ስዕል ለመሳል ምን ያስፈልጋል ብዬ ጠይቄ አላውቅም ምን ያደርግል ለምንድነው የምጠይቀው ምን ይሰራል እስራል ማልሰራው ነገር ምን ያደርግልኛል ሹፌር ብሆን አንድ ቀን ብዬ ተመኝቼ አላውቅም ለምን ደው ሆኖ አይነ ሳይኖር እንደምሆነ በሌላችሁ ነገር እቅድ አይወጣም እየሰማችሁ ነው የጤነኝነት የሰላማዊ ኑሮ አንዱ መለኪያ በሌለ ነገር እቅድ ያለ ማውጣት ነው በሌላችሁ ነገር እቅድ አታውጡ ስለሌላችሁ ነገር መረጃ አትሰብስቡ የብደት ዋዜማ ይሄ ነው ስጋ ፕሮቲን አለው ብለ መሰብሰብ ያለብህ እኪስ የስጋ መግዣ መኖሩን አረጋግጠህ ነው አዛኝን ማርያም ነው የምላችሁ ወተት መግዛት ካልቻልክ ወተት ካልሸመሉ ምን አገባ ቢኖር ባይኖር እማታገኘው የብደት ዋዜማ ማለት እማያገኙትን ነገር መመኘት ነው በቃ በዚህ ወር መኪና ገዛለሁ ሰውየው እንኳን መኪና ጫማ መግዣ እኮ የለውም ይሄ ሰውዬ በእርግጠኝነት በዚህ ወር በመኪና ሊገጭ ይችላል እሱ በጀት አያስፈልገውም እኔ እዚህ ውስጥ ያላችሁ ሴቶች ባሎቻቸው ለቅሶ አንሄዱም ካሏችሁ ተጠራጠሯቸው አቋርጠው ሊያብዱ ይችላል እውነቴን ነው የምላችሁ ለቅሶ መሄድ አለበት አንድ ሰው ለቅሶ አልሄድም የሚል ለምን እንደው የማይሄደው ለምን ነው ቀብርማ ለምን እንኳን ገብተ ቁጭ ማለት እኔ ሄዳለሁ የዝንፎ ለምን እንደው የማትበለው ነገ አንተ ትቀበር የለ እንዴ ነብሬው ሰርግማ ትሄደው ነገ ትድር የለ እንዴ ባትድር እንኳን ተድር የለ እንዴ እነዚህ ምናልባት የጊዜ ጉዳይ እንጂ ሊያውዱ ይችላሉ ሰይጣን መረጃ የሚሰጣችሁ ሊያሳብዳችሁ ሲፈልግ እየሰማችሁ ነው ሰይጣን መረጃ ስለ አንድ ጉዳይ ሰይጣን ከጠየቃችሁ ሊሞላላችሁ ሳይሆን ይሄ ነገር ከሌለ ለምን ታንቃት ሞትም ነው እና አንድ ጊዜ አስተዋውሳለሁ አንድ እህት እኔን ማረጋጋቷ ነውና ወይ እንደው አይኔ ቢጠፋ በህይወት መቀጠል አይመስለኝም አሁን ለአንድ አይነ ስውር እንደዚህ ይባላል ይሄኮ ታንቀሙት እኮ ነው አንዳንዴ የኛ ሰው እምናጽናናበት ምክንያት አናቆም እኮ ይገርማቸዋል እንዴ አይነ ባይኖረኝ እኮ እንዴት ኖራለሁ አይባልም ባታይም ችግር የለም ነው የሚባለው ለማጽናናት አይደለም አንዳንድ ጊዜ በማትለውጡት ነገር ጊዜያችሁን አታጥፉ ደናደራችሁ ደናዋላችሁ እየሰማችሁ ነው ክርስቲያን ጥሩ ክርስቲያን የሚባለው አንድ በሌለው ነገር እቅድ የማያወጣ ሁለት በማይለውጠው ነገር ገንዘቡና ጊዜውን የማያጠፋ ትልቁ ችግር በማትለውጡት ነገር ጊዜያችሁና ገንዘባችሁን ታጠፉና የምትለውጡት ነገር ያመልጣችኋል እየሰማችሁ ነው ለምሳሌ አንድ ሰው ልጅ እምቢ ብለው አማራጩ ምንድነው ሌላ ልጅ ማሳደግ ይቻላል ሌላ በጎ ስራ መስራት ይቻላል ሰይጣን ግን ሌላ ስራ እንዳይሰራ ምን ያደርገዋል እዚህ ላይ ተቸክሎ እንዲቀር ያደርገዋል ይሄን ያኘከ ያላመጠ ተስፋ እንዲቆርጥ ያደርገዋል ቅዱሳን አባቶቻችን ይሄን አላደረጉ ይጸልያሉ እንጂ አይሰለቹ እና በማይለውጡት ነገር ጊዜ አለማጥፋት ሶስተኛው ካላችሁ ነገር ይልቅ የሌላችሁ ነገር እንደሚበልጥ አድርጎ ያሳያችኋል ሰይጣን እየሰማችሁ ነው ያላችሁን ነገር ያስረሳና የሌላችሁ ነገር ያስታውሳችኋል ይህችን ዓለም መውደድ ልብን ያወካል መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ ዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከተመዋል ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል ድርቅ ጦርነት የማረፊያ ባታ ለመኖር የውሃ የመብራት የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሙን አጽንቶ ለማቆየት የሚደረግ ግብግብ አዎ ገዳማያን ይጣራሉ ምጽዋት ማድረግ እግዚአብሔር የሚሰጥ የርህራሄ ልብ ነው ዳግመኛ ስማይል ልንገረህማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው አንድም አስተካክሎ መስጠት ርህራሄን ገንዘብ በማድረግ ገዳማያንን እንታደጋቸው ወንድሞች ሆይ በእናንተ መካከል እንደ ሰዓት የሚፈትን እንደ ሰዓት የሚሆን መከራ ቢሆንባችሁ አዲስ ነገር እንደተደረገ አድርጋችሁ አታድንቁ ባጭሩ መከራውን አታድንቁ ብለን መውሰድ እንችላለን አብረን ብንለው እጅግ ደሰታለሁ ወንድሞች ሆይ አረ ድምጻችሁ አይመጥንም ወንድሞች ሆይ መከራውን አታድንቁ ምኑን ምን አታርጉ እነማን
አሃዊነ ወንድሞች አንዱ ቃል ሁለተኛው አታድንቁ ነው ሶስተኛው እንዳይደነቅ የተደረገው ምንድነው መከራ ነው ይህ ቃል ታላቁ ሐዋርያ ቅዱስ ጴጥሮስ የተናገረው ቃል ነው በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 ጀምሮ ያለ ቃል ነው ቤታችሁ ገብታችሁ ብታነቡ ሙሉ ሐሳቡን ሙሉ ምስጢሩን ሙሉ ኃይለ ቃሉን ታገኙታላችሁ እኔ ከዛ ቆንጥሬ ነው ያመጣሁት በድጋሚ እግዚአብሔር ይግለጥልን እንግዲህ መጽሐፍ ቅዱስ ያጻፈው ቅዱስ እግዚአብሔር ነው የጻፉት ቅዱሳን ሰዎች ናቸው ስለዚህ ያጻፈው እግዚአብሔር ቅዱስ ስለሆነ የጻፉትም ሰዎች ቅዱሳን ስለሆኑ ቃሉ ደግሞ ምን ይባላል ቅዱስ ይባላል መጽሐፍ ቅዱስን ስናጠና አንድ የሃይማኖት መጽሐፍ ሲጠና መጽሐፉን የጻፈው ሰው ሕይወት አብሮ ይጠናል ታላቁ ሊቅ ዮሐንስ አፈወርቅ ይደልዎ ለዘያነብብ ቅድመ ይስክር ስሞ ለባለ መጽሐፍ ወምዝ ያንብብ ወይማር መኑ ውእቱ ዘአስተናበራ ታላቁ ሊቅ ዮሐንስ አፈወርቅ አንድ ሃይማኖታዊ መጽሐፍ የሚያነብ ሰው የመጽሐፉን ባለቤት ስም ታሪክ ማጥናት አለበት ሊያጠና ይገባዋል ይላል የሮሜን መልእክት ስናጠና ጸሐፊውን ቅዱስ ጳውሎስን እናጠናለን የተክለ ሃይማኖትን ገድል ስናጠና ተክለ ሃይማኖት ራሳቸውን እናጠናለን ምክንያቱም ቅዱሳን የሚጠና ሕይወት የሚነበብ ሕይወት የተወነረ ሕይወት አላቸው ብዙ ጊዜ እንደተናገርነው እንደምንናገረውም ኦርቶዶክሳውያን የተዋህዶ ቅዱሳንና ጻድቃን ሰማዕታት ሊቃውንት ክርስትናን ሰሙት አመኑት ኖሩት የኖሩትን ጻፉት ያመኑትን አወቁት ያወቁትን ኖሩት የኖሩትን ጻፉት ስለዚህ ክርስትና የነፍሳቸው ጭማቂ የሕይወታቸው ፍልቃቂ የታሪካቸው አንዱ አካል ነው ልባቸው ያሰበውን አንደበታቸው ይናገራል አንደበታቸው የተናገረውን ኑሯቸው ሕይወታቸው ይኖረዋል ምክንያቱም ኢየሱስ ክርስቶስ የቃልም የተግባርም መምህር ነው ቅዱሳን ደግሞ የሱ ተማሪዎች ናቸው እንደምታውቁት ክርስትና ሲጠና በዋናነት የሚጠናው የክርስትና ውሃ ልክና መሰረት መደምደሚያና ጉልላት ኢየሱስ ክርስቶስ ነው የኢየሱስ ክርስቶስ የሕይወት ታሪክ እንደው በሰውኛው እንደው መቃብሩ ላይ አንድ የሞተ ሰው ታሪክ ሲቀበር የገሌ ሕይወት ታሪክ ያቶ ገሌ የወይዘሮ ገሌ የዶክተር የፕሮፌሰር ወይም ያቡነ ገሌ ታሪክ ተብሎ እንደሚነበበው ቀራኒ ጎልጎታ መቃብር ላይ የኢየሱስ ክርስቶስ የሕይወት ታሪኩ ይነበብ ከየት ተነስቶ በየት አልፎ የት ደርሶ ዛሬ ሞተ የሚለው ይታይ ቢባል አጭር ግልጽ ቀላል ታሪክ ነው ከሰማይ ወረደ ከድንግል ተወለደ በበረት ተጣለ በጨርቅ ተጠቀለለ በዮሴፍ ቤት ለናቱ ለድንግል ማርያም ላሳዳጊ አባቱ ለዮሴፍ እየታዘዘ ኖረ በ30 ዓመቱ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ በቆሮንቶስ ምድረ በዳ 40 ቀን 40 ሌሊት ጾመ ከዛ ወጥቶ 3 ዓመት ከ3 ወር 3 አይነት ሥራ ሰራ አንደኛ ትምህርት አስተማረ ሁለተኛ ድንቅ ተአምር አደረገ ሶስተኛ በጎ ነገር ሰራ ተብሎ ሊተረክ ይችላል በዚህ ውስጥ ኢየሱስ ክርስቶስ እኛ የምናከናውናቸውን ማህበራዊ ጉዳዮች አከናውኗል እኛ የምናከናውናቸው ማህበራዊ ጉዳዮች 3 ናቸው ሰርግ እንጠራለን ለቅሶ እንደርሳለን በሽተኛ እንጠይቃለን ይሄን ያላደረገ ሰው የአይምሮ ጤንነት ማህበራዊ ህይወቱ ብቻ ሳይሆን የአይምሮ ጤንነቱም አደጋ ላይ ወርቋል ማለት ነው አንዳንድ ሰዎች ሰርግ ማለድም ለቅሶ ማለድም የሚለው በራቸውን የሚዘጉ ሰዎች አሉ ሰርግ ሲሆን የማይመጡ ለቅሶም የማይመጡ እነዚህ ምናልባት የጊዜ ጉዳይ እንጂ ሊያውዱ ይችላሉ ሰው ለቅሶ መሄድ አለበት ሰርግ መሄድ አለበት በሚለቀስበት ጊዜ ካላለቀሰ በሚሳቅበት ጊዜ ካልሳቀ ከሐዘንና ከለቅሶ ውጭ ሶስተኛ ቦታ የለም ሶስተኛው ቦታ እብደት ነውና ሊያብድ ያቆበቆ ነው ማለት ነው እኔ እዚህ ውስጥ ያላችሁ ሴቶች ባሎቻቸው ለቅሶ አንሄድም ካሏችሁ ተጠራጠሯቸው አቋርጠው ሊያብዱ ይችላሉ እውነቴን ነው የምላችሁ ለቅሶ መሄድ አለበት አንድ ሰው ለቅሶ አልሄድም የሚል ለምን እንደው የማይሄደው
ለምን ነው ቀብርማ ለምን እንኳን ገብተ ቁጭማ እኔ ሄዳለሁ የዝንፎ ለምን ነው ማትበለው ነገ አንተ ትቀበር የለ እንዴ ነብሬው ሰርግማ ተሄደው ነገ ትድር የለ እንዴ ባትድር እንኳን ተድር የለ እንዴ ስለዚህ ኢየሱስ ክርስቶስ ይገርማቸዋል በ3 አመት ከ3 ወር በእኛ መካከል ሲኖር እነዚህ ማይበራዊ ጉዳዮች ተወጥቷል ሰርግ ቤት ተጠርቶ መጥቷል እናቱ ተጠርታ መጣ ነበር ተማሪዎችን አስከትሎ መጣ የመጣው ዋውን ወይን ለማድረግ አይደለም እንደ ማንኛውም ሰው ሰርግ ተጠርቶ ጥሪውን አክብሮ ነው የመጣው እግዚአብሔር ካልተጠራ አይመጣም ከተጠራ አይቀርም እግዚአብሔር ድንኳን ሰባሪ አይደለም ሳይጠራ አይመጣም ከተጠራ ግን ቦታ ይመርጥ ሁሉ ጊዜ እንደምለው ሰዎች ምድራውያኑ ባለስልጣኖች ለሲጠሩ 3 ጥያቄ ያቀርባሉ አንደኛ የምንጎበኘው ቦታ ለክብራችን ይመጥናል ወይ ሁለተኛ ለደህንነታችን አስተማማኝ ነው ወይ ሶስተኛ በጉብኝታችን ምን ውጤት እናመጣለን ትርፉ ምንድነው ብለው ይጠይቃሉ እውነት ነው መጠየቅ አለባቸው ኢየሱስ ክርስቶስ ሲጠራ ለክብሬ ይመጥናል ወይ ብሎ አይጠይቅም ከበረት የበለጠ ቆሻሻ ለክብር የማይመጥን ቦታ የለም እዛ ቦታ ተወልዷል እግዚአብሔር ለደህንነት ያስተማማኝ ነው ወይ አይልም ከመስቀል የበለጠ ለደህንነት አስጊ የመከራ ቦታ የለም መስቀል ላይ ተገንቷል እግዚአብሔር የጉብኝቱ ውጤት ምንድነው ብሎ አይጠይቅም እግዚአብሔር ሐሞት ቆምጣጤ ችንካርና ጅራፍ እንደሆነ ያውቀዋል ነገር ግን ኢየሱስ ክርስቶስ ቀድም እንዳልኳችሁ እኛ ባለፍንባቸው መንገዶች ሁሉ አልፏል ምክንያቱም የኛ ጌታ የማያደርገውን አይናገርም እንደምታውቁት ምድራውያን ባለስልጣኖች በተሽከርካሪ ወንበር በለስላሳ ምንጣፍ ቁጭ ብለው ሸካራ ትእዛዝ ይሰጣሉ በተሽከርካሪ ወንበር ቁጭ ብለው የሚሽከረከር መመሪያ ይሰጣሉ የማያደርጉትን ያሸክማሉ የማይፈጽሙትን ያዛሉ የኛ ጌታ ግን እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እግዚአብሔር ከሰማይ ወረደ ከድንግል ተወለደ እና ገብርኤልን ሚካኤልን ሂዱ አድኗቸው አላለም እነ ኢሳይያስ እና ኤርሚያስን ተሰቀሉላቸው አላለም አድርጉ ነው ያለው እየሰማችሁ ነው አድርጉ ነው ያለው ፈጽሙ ነው ያለው እና በሐዋርያትም ቅድም እንደተናገርኩት በዚሁ መንገድ ነው ያለፉት እንደ ፈጣሪያቸው ናቸው ተመሰሉ ኪያየ በከመ አነ እትመሰሎ ለክርስቶስ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ እኔ በሉስኪ ጮክ ብላችሁ እስቲ አረ ጮክ ብላችሁ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ እሱ ማንን ይመስላል እኛ ደግሞ ማንን እንደንመስል ታዝለናል ክርስቶስን በምን አቅም ነው የምትመስለው እንዴ አልሰማችሁኝ ዓለም ላይ ትልቁ ጦርነት የመረጃ ክፍተት ነው ይባላል እና ምንም እየተከናወነ አይደለም ማለት ነው የማታዩ ሰዎች ደህና ዋላችሁ ነቅታችሁ ስሙን እኔ ማንን እመስላለሁ አለ ቅዱስ ጳውሎስ እሺ እናንተ ደግሞ ማንን ምሰሉ አለ ማንን ቅዱስ ጳውሎስን ነኝ አሁን እኔም ሰባኪ ነኝ ለስሙ አይደለም እኔን ምሰሉ ብያልናገርም ስከሩ ቢሆንስ ተደባደው ቢሆንስ አመንዝሩ ቢሆንስ ዋሹ ቅጠፉ ቢሆንስ ቅዱሳን አባቶቻችን ግን የደረሱበትን ደረጃ ስለሚያውቁት አፋቸውን ሞልተው ማንን ምሰሉ ይላሉ እኔን ምሰሉ ይላሉ እና ቅድም እንደተናገርኩት ኢየሱስ ክርስቶስ ከተወለደበት እስከሚያርግበት ጊዜ ድረስ ያለው የህይወት ታሪኩ እዝቦታ በላ ጠጣ ተደሰተ ተዝናና ተብሎ አልተጻፈለትም ምናልባት ለባህሪው አይስማማውን ብቻ ብለን ምናልፈው አይደለም ነገር ግን የትም ቦታ እንደውም ታላቁ ሊቅ ዮሐንስ አፈወርቅ መነኮሳት አባቶቻችን ሲያስተምር ይናል ኦ መነኮስ ባይቴ ሰማይከ ከመሳቀ ክርስቶስ አንተ መነኮስ ክርስቶስ በቀራንዮ ላይ ራሱ ላይ የደፋውን የሾሃክል ምሳሌ የሆነውን ቆብ የደፋ የለበሰውን ቀሚስ የለበስ የተገረፈውን ግርፋት የምታስታውሰን አንተ መነኮስ አሰምተ የምትስቀው ክርስቶስ ሳቀ ተብሎ ተጽፏል ይላል
ኢየሱስ ክርስቶስ ተደሰተ ተብሎ ተጽፏል እኛ በሚገባን ቋንቋ እኛ በመንረዳው ቋንቋ አለቀሰ ተብሎ ግን በስፋት 3 ጊዜ ተጽፏል ኢየሱስ ክርስቶስ እነ ኢዮቤ ሲያስተምሩ ቢወራም ችግር ኢዮቤ ትግስተኛ ናቸው ታቋቸዋላችሁ እኔ ግን ትግስት የሚባል አልፈጠረብኝ እና ትግስት ይባሉ ሰዎች ነው ማቀው ትግስት የለኝም በጣም ብዙ ችግር አለና ባይወራ በጣም ነው ደስ የሚለው ያይነ ሰውራን ደግሞ ይገርማቸዋል ጆሮአችን ከዲሽ ጣራችሁ ለከሰቀላችሁ ዲሽ የኛ ጆሮ ይበልጣል ከርቀት ነው የሚስበው ምክንያቱም አይናችን አልወሰደም እዚህ ላይ ነው ደብል አድርጎ የሰጠና እናንተ ማሰሙት ሁሉኛ እንሰማዋለን ይገርማቸዋል ደህና ዋላችሁ እና ለነግራችሁ የፈለኩት ምንድነው ክርስትና በመከራ ውስጥ ያለፈ ሃይማኖት ነው ክርስትና እንደምታውቁት ክርስቶስ ከሚለው ውድ ስም የተፈለቀቀ ነው የወርቅ ፍልቃቄ ምንድነው ወርቅ ነው አይደለም ክርስትና የተፈለቀቀው ክርስቶስ ከተባለው ወርቅ ስም ነው እና ክርስትና ከክርስቶስ ከተወሰደ ክርስቶስ ክርስትናውን እንዴት አርጎ እንደመሰረተው ማየት ያስፈልጋል ቅድም እንደተናገርኩት በበረት ተወለደ በጨርቅ ተጠቀለለ ተሰደደ ተራበ ተጠማ ተሰደበ ተሰቀለ ተቸነከረ ተገረፈ በጥፊ ተመታ ምራቅ ተተፋበት ሐሞት ኮምጣጤ ጠጣ የሽዋግል ተደፋበት ተጠማው ያለ ሞተ ተገነዘ ተቀበረ ተነሳ አረገ ዳግመኛ መልሶ ምን ይሆናል ይመጣል አሁን በዚህ ታሪክ ውስጥ ነው በዚህ ታሪክ ውስጥ ብርን ወርቅን መብልን መጠጥን ሹመትን ቅንጦትን ተርላን ደስታን የሚመለከት ነገር ጠቅሰናል በዚህ ውስጥ አልጠቀስም ስለዚህ ቅዱስ ጴጥሮስ እየነገረን ያለው ምንድነው አሁይነ ኢታንክርዋ ለንተ ተመጻክሙ መከራ ከመዘነኪር ግብር ዘይከውን ብክሙ ወንድሞች ሆይ መከራ ሲደርስባችሁ አታርንቁ መከራው በእናንተ የተጀመረ አይደለም ከናንተ በፊት ክርስትናውን የመሰረተው ክርስቶስ ጸርቃይል ጻድቅ እቀደሳይል ቅዱስ ሾማይል ሹም ሁሉ ሞልቶ የተረፈው ጌታችን እሱ በበረት ከመወለድ ጀምሮ በባዶ መቃብር እስከ መቀበር ድረስ መከራ ተቀብሏል ስለዚህ እናንተ የሚደርስባችሁን መከራ አታርንቁት ከመከራው ይልቅ ውጤቱን አርንቁ አለ ደህና ዋላችሁ እመቤታችን ታውቃላችሁ ጸሎት አላት በሉቃስ ወንጌል ውስጥ ቅዱስ ሉቃስ እመቤታችን የዘመረችው መዝሙር የዘመረችውን ዝማሬ የብሉይ ኪዳን ዕውቀቷን በደንብ አድርጎ ጽፎላታል በሉቃስ ወንጌል ምዕራፍ 1 ቁጥር 37 ጀምሮ ስታነቡ በዚህ ውስጥ ምንድነው ማርያም ማለች ብለ ምንድነው ምንለው ነፍሴ እግዚአብሔርን ምን ታደርገዋለች ታከብረዋለች ቀጥሎስ መንፈሴም በአምላኬና በመድኃኒቴ ምን ታደርጋለች ሐሴት ታደርጋለች ተፈሳ ደስ ተሰኘ ተሐሴ ደስ ተሰኘ በግዝ ሐሴት ማለት ይሄ በልቶ ጠጥቶ ለብሶ ተሹሞ ተሽሮ ተኝቶ ተነስቶ የሚገኘው ደስታ አይደለም የኛ ደስታ ታቁታላችሁ ቀን ምሳ በልተን ደስ ይለናል ከአንድ ከሁለት ሰዓት በኋላ ወዳችን ባዶ ቀርቶ ሐዘን ያመጣል የዛለም መጠጡ ምግቡ ሹመቱ ሽልማቱ ሁሉም ነገር ያልፋል አይተነዋል እውነቱን ለመናገር ዛሬ እንዝናና ብላችሁ ወደ አንድ ቦታ ብትሄዱ ያንን ቦታ እስከምታዩ ድረስ ተቸኩላላችሁ ካያችሁት በኋላ ግን ተሰለቹታላችሁ ምክንያቱም መዝናናት ማለት አዲስ ነገር ማድረግ ማለት ሳይሆን አንድ ነገር መቀየር ማለት ነው ለምሳሌ አንድ አውሮፕላን አብራሪ ፓይለት ለመዝናናት ምንድነው የሚያደርገው ወይ ባጃጅ ይነዳል ወይ ጋሪ ይነዳል ለምን ታምር እኮ የለው ዞትር ዝታቻለው ትልቅ ሆቴል አለ አይደል እዛ ውስጥ የሚሰራ ሰራተኛ ለመዝናናት እኮ እዛ ይመጣል ሌላ ቦታ ነው የሚሄደው ሁሉ ጊዜ መዝናናት እኛ ማርነቅ ስለምንወድ መጨነቅ ስለምንወድ እንጂ አዲስ ነገር የለውም ስለዚህ ኢየሱስ ክርስቶስ የነገረን ምንድነው እናንተ ለመከራ የተዘጋጃችሁ ሁኑ ሐዋርያትንም ሲልካቸው በማቴዎስ ወንጌል ምዕራፍ 10 ሙሉ ታሪክ ውስጥ ተመለከቱ ወጸውኦሙ ለ10 ክሌቱ ሐዋርያት ይልና 12ቱን ሐዋርያት ጠራቸው ይላል
ጠርቶ ወአቦ መንፈስ ስልጣን ሰጣቸው ዲበ መናፍስት ርኩሳን አጋንንት ርኩሳን መናፍስትን ያስወጡ ዘንድ ሙት አስነሱ ድዊ ፈውሱ ለምጽ አንጹ አይን አብሩ ብሎ ሹመት ሰጣቸውና ቁጥር 16 ላይ መብታቸውን ዘርዝሮ ከጨረሰ በኋላ የማቴዎስ ወንጌል ምዕራፍ 10 ቁጥር 1 እስከ 16 እያልኳችሁ ነው ታሪካት መብታቸውን ስልጣናቸውን ማድረግ የሚችሉትን ነገር ሁሉ ነገራቸውና ቁጥር 16 ላይ ምን አለ ወናሁ እፈነወክሙ ከማባግ ማይከለ ተኩላት በበጎች መካከል እንደ ተኩላ በበጎች መካከል እልካቸዋለሁ ተኩላለ እናንተ በጎች ናችሁ ብሎ ነገራቸው ኢየሱስ ክርስቶስ ይሄ ራሱ ያሳለፈው ህይወት ነው ቅድም እንደተናገርኩት በበረት ተወለደ በጨርቅ ተጠቀለለ ራበው ጠማው ተሰደደ መከራ ተቀበለ ለሐዋርያት ያዘዛቸው በሱ ያልሆነውን ነገር አይደለም እሱ ያለፈበትን ነው እና ቅዱስ ጴጥሮስም ለምእመናኑ ለክርስቲያኖቹ የሚነግራቸው ወንድሞች ሆይ ፈተና ይመጣል እንደ እሳት ወርቅ በእሳት እንዲፈተን እንዲነጥር እናንተንም የሚያነጥራችሁ የሚያጠራችሁ የሚያሳምራችሁ ከክርስቶስ ከሐዋርያት ጋር አንድ የሚያደርጋችሁ ለሰማያዊ ሹመትና መንግስት የሚያዘጋጃችሁ መከራ በመካከላችሁ ይሆናል ነገር ግን መከራውን በማድነቅ በመሰቀቅ አትሽሹ መከራውን ተጋፈጡት ነው ያለው እንግዲህ ዛሬ ታውቃላችሁ ብዙ ክርስቲያን የሚያየው ጎረቤቱን የሚያየው ጓደኛውን የሚያየው የተገነቡትን ፎቆች የሚያየው የሱ ጎረቤት የሚነዳውን መኪና የለበሰውን ሱፍ የሚዝናናበትን ቦታ ስለዛ ነው መረጃ የሚሰበስበው አሁን እዚህ ውስጥ ያለን ክርስቲያኖች እንደው በጣም ይቅርታ ይደረግልኝና ስለ አሜሪካ ካለን መረጃና ስለ መንግስተ ሰማያት ካለን መረጃ የትኛው ይበልጣል እስኪ ንገሩን ተለመና እናንተ ብቻ ቋርላችሁም እኛም መነኮሳት ጳጳሳት ሁሉ ስለ ገነት ከሰበሰውን መረጃ ይልቅ ስለና ዋሽንግተን የሰበሰውን መረጃ ይበልጣል ሁላችንም ነን የቀለጥነው እናንተ ብቻ እኮ አይደላችሁም ነገር ግን ክርስቲያኖች መረጃ መሰብሰብ ያለባቸው ስለማን ነው ስለ መንግስተ ሰማያት ነበረ መንግስተ ሰማያት ምን አይነት እንደሆነች እኮ በዮሐንስ ራእይ ምዕራፍ 21 ሙሉ ታሪኳ ተጽፏል የከተማው ውበት ዛሬ ጎግል ብታደርጉ አንድ ዩቲዩብ ውስጥ ብትገቡ ስለ አሜሪካ ከተሞች ስለ አውሮፓ ከተሞች ስለ ጥራታቸው ስለ ውበታቸው ስለ መዝናኛቸው ስለ ተሟላላቸው የኑሮ መለኪያ መመዘኛ ብዙ መረጃ ይሰጣል ስለ ቻይና ከተሞች ብዙ መረጃ ይሰጣል መጽሐፍ ቅዱስ ግን የሚነግረን ስለ መንግስተ ሰማያት ነው በዚህ በዮሐንስ ራእይ ምዕራፍ 21 ላይ ስትመለከቱ ወንጌላዊ ዮሐንስ የመላክ አስጎብኝ ተሰጥቶት አስጎብኙ ልብ አድርጉ መልአክ ነው ዛሬ አክሱም ስትሄዱ ላሊበላ ስትሄዱ አንዳንድ ትልልቅ የታሪክ ቦታዎች ስትሄዱ አስጎብኞች ይመደቡላቸዋል አንዳንዱ አስጎብኝ ከናንተ የተሻለ መረጃ የሌለው ትዝ ያለውን የሚያወራል አንዳንድ ጊዜ ትዝ ምንም ያላነበበ ስለሚያስጎበኘው ምንም መረጃ የሌለው አይን ስላለው ብቻ አንዳንድ ጊዜ በቴሌቪዥን ኳስ ተከታተሉ እነዚህ በሬዲዮ ኳስ የሚያስተላልፉ ሰዎች አሉ አንዳንዶቹ አይን ስላላቸው ብቻ ነው ኳስ የሚያስተላልፉት ምንም ዕውቀት የላቸው ያስታውቃሉ መቼም እገሌ ኳስ ይዞ ወደዛ ይሄድን ብሎ ለመናገር አይን እንጂ ዕውቀት አይጠይቅም አይደል እና አሁን አያችሁ ዮሐንስን እያስጎበኘው ያለው አስጎብኝ ተብሎ እግዚአብሔር የመደበለት ለዮሐንስ ምንድነው መልአክ ነው የመደበለት እና ዮሐንስ መንግስተ ሰማያትን እየዞራየ ጣይመ መንግስተ ሰማያትን ተርላ መንግስተ ሰማያትን የመንግስተ ሰማያትን ጣይሟን ደስታዋን እየዞረ ጎበኘ ወዳው ከዛ ወጥቶ ደግሞ ገሃነመ እሳትን እያዞረ አስጎበኘው መልአኩ ከዛ በኋላ ዮሐንስ ወደ መሬት ተመልሶ ወደኛ ተመልሶ ስለ መንግስተ ሰማያት ውበት መረጃ አስቀመጠልን ይቺ ምን አይነት ቤት ናት 12 በር አላት ይላል ስንት በር አላት ጮክ ብላችሁ ንገሩኝ 12 በር አላት በሩ 12 መሆኑ ብቻ አይግረማችሁ 12 ሁሉ በር ከምን የተሰራ መሰላችሁ ከአልማዝ ከእንቁ የተሰራ ዛሬ አልማዝና እንቁ እዚህ ውስጥ እርግጠኛ ነኝ ያለው ሰው የለም እውነቱን ለመናገር
እንደ ትልልቆቹ ሰዎችም እንደው አርቲፊሻሉን ያገኙት መደበኛው አልማዝ መደበኛው ወርቅ እንዲህ በቀላሉ አይገኝም መንግስተ ሰማያት ግን በሮቿ የተሰሩት ከምንድነው ይላል ከእንቁ ከአልማዝ የተሰራ እንደገና የከተማይቱ ይሄ ወለሉ ማን ይሄ አስፋልቱ ዙሪያውን አደባባዩ የምታዩት ከንጹህ ወርቅ የአስፋልቱ የምትረግጡት እኮ ነው መይመናን አስፋልት መኪና የሚነዳበት ማለት እኮ ነው ንጹህ ወርቅ ነው ያ የመንግስተ ሰማያት ወለሏ አስፋልቷ አደባባይዋ ከንጹህ ወርቅ የተሰራ ነው ሶስተኛ መንግስተ ሰማያት እያርብ ፀሐይኪ ወይጸልም ወርቂ ብሎ በኢሳይያስ እንደተናገረ ፀሐይ ጨረቃ የሌሉባት ክረምት በጋ የማይፈራረቅባት ቀን ሌሊት የሌለባት ወይተፈቅድ ፀሐይ ወወርሃ ከመያብሩ ላቲ ፀሐይና ጨረቃ ያበሩላት ዘንድ የማትሻ እንዴት ደስ ይላል መይመናን ዛሬ የኤሌክትሪክ ዋጋ ምን ያህል እንደሆነ ታውቃላችሁ ለዛውም ሲመጣ እኮ ነው አይደል ለዛውም ከመጣም ቢመጣም ችግር ነው ዋጋው ብዙ ስለሆነ ቢቀርም መከራው ጨለማ ስለሆነ ሁለቱም አደጋ ነው ውሃውን ታውቃላችሁ ቢመጣ የደፈረሰ ውሃ ነው ቢቀርም እንደው ቧንቧው ራሱ ውሃ ጠምቶ ደርቋል ይገርማችኋል ታውቁታላችሁ በየቤቱ እንደው ኢትዮጵያውያን እንደው በሳይንስ መመዘኛ እኔ አንዳንድ ጊዜ ሳይንስ ስላመጋገብ የጻፈውን ስናነብ እንደው በእውነት የኢትዮጵያ ህዝብ ቫይታሚን እግዚአብሔር ራሱ በእንቅልፉ ልቡ ያዋጣው የሚኖር እንጂ እንዳመጋገባችሁ የለንም እኮ እኔ ሳይንሱ መረጃ በነገራችን ላይ መይመናል ስለማታገኙት ምግብ መረጃ ሰብስቡ የብደት ዋዜማ ይሄ ነው ስጋ ፕሮቲን አለው ብለ መሰብሰብ ያለብህ እኪስ የስጋ መግዣ መኖሩን አረጋግጠህ ነው አዛኝን ማርያም ነው የምላችሁ ወተት መግዛት ካልቻልክ ወተት ካልሸመሉ ምን አገባ ቢኖር ባይኖር እማታገኘው የብደት ዋዜማ ማለት እማያገኙትን ነገር መመኘት ነው እየሰማችሁ ነው እኔ አንድ ሰው ጤነኛ ሆኖ መኖር ከፈለገ ሶስት ነገር ማድረግ አለበት አንደኛ በሌለው ነገር እቅድ አለማውጣት ብዙ ሰው ክርስቲያኖች ገደል የሚገቡት በሌላቸው ነገር በጀት ይመድባሉ በቃ በዚህ ወር መኪና ገዛለሁ ሰውየው እንኳን መኪና ጫማ መግዣ እኮ የለው ይሄ ሰውዬ በእርግጠኝነት በዚህ ወር በመኪና ሊገጭ ይችላል እሱ በጀት አያስፈልገውም ሰው በሌለው ነገር እቅድ አይወጣም ሀገሮች እንኳን ለምሳሌ አሜሪካ የምትበጅተው በጀትና የኛ ሀገር የምትበጅተው በጀት አንድ ነው እንዴ ምናልባት አሜሪካ ላንድ ፕሮጀክት የመደበችው በጀት ለኛ መንግስት ያመት በጀት ሊሆን ይችላል አይ ማን ከማን ያንሳል ብሎ እንደ አሜሪካ በጅታለው ካለ ምን ሊፈጠር እንደሚችል እግዚአብሔርም እኛ መንግስትም ያውቃል ስለዚህ ሁሉ ጊዜ እየሰማችሁ ነው የጤነኝነት የሰላማዊ ኑሮ አንዱ መለኪያ በሌለ ነገር እቅድ አለማውጣት ነው በሌላችሁ ነገር እቅድ አታውጡ ስለሌላችሁ ነገር መረጃ አትሰብስቡ እኔ ለምሳሌ አይነ ስውር ነኝ ስዕል ለመሳል ምን ያስፈልጋል ብዬ ጠይቄያለሁ ምን ያደርግልኝ ለምንድነው ጠይቀው ምን ይሰራል ለማሰራው ነገር ምን ያደርግልኛል ሹፌር በሆነ አንድ ቀን ብዬ ተመኝቻለሁ ለምን ደሞ ነው አይነ ሳይኖር እንደሞ ነው በሌላችሁ ነገር እቅድ አይወጣም እየሰማችሁ ነው በደንብ ስሙኝ በትዳር ውስጥ ያላችሁ ባልና ሚስቶች ማታ ቁጭ ብላ ስትወያዩ በደሞዛችሁ ልክ ነው እቅድ የሚወጣው ብዙ ሰው ከአቅሙ በላይ ያቀደ ነው ከአቅሙ በታች እየኖረ ያለው እና አንዱ ከአቅም በላይ እቅድ አለ ማውጣት ሁለተኛስ በማትለውጡት ነገር ጊዜ ማጥፋት ብዙዎቻችን በማንለውጠው ነገር ጊዜ ማጥፋት እንወዳለን በቃ አንድ ችግር ከደረሰባችሁ ያ ችግር ከናንተ በፊትም ነበረ በእናንተ ጊዜም አለ ከናንተ በኋላም አለ ለምሳሌ አግብታችሁ ልጅ እንቢብላችሁ የታምር ነገር ነው አዲስ ነገር ነው እናንተ የመጀመሪያ ናችሁ እናንተ የመጨረሻ ናችሁ ለዛውስ ላይ መንግስት ልጅ መውለድ የመንግስተ ሰማያት የይለፍ ወረቀት ነው እንዴ ባይወለድስ ድንግል ማርያም አንድ ወልዳኮ ሔዋን 60 ነው የወለደችው 60 ሁሉ የት እንደገቡ እሷና አዳም ናቸው የሚያውቁት ምንም መረጃ የለንም ባክ ነው የቀሩት ድንግል ማርያም አንድ ወልዳ እነ ኤልሳቤጥ ዮሐንስ አንድ ወልደው አራሳ ይወልዱም ተባርከዋል መውለድ እኮ ይሄ ከመላእክት ጋር የምንመሳሰልበት እኮ አይደል ከእንስሳት ጋር የምንመሳሰለው አንተ አራት ልጅ ካለ የሆነች ላም እኮ አራት ጥጅ አላት ምንም አንተ አራት የሆነች በጋ አራት ልጅ ወልዳል ምንም ተአምር የለው
አንተ ጻድቅ ስለሆንክ አይደለም የወለድከው ቅዱስ ስለሆንክ አይደለም የወለድከው የሰው ዘር መቀጠል ስላለበት እግዚአብሔር ስለፈቀደ ነው ስለዚህ እኔ አግብታችሁ ልጅ እምቢ ቢላችሁ ልጅ እምቢ አማራጭ የለም ወይ እየሰማችሁ ነው አማራጭ የለም አለ አማራጭ ስለዚህ እንደው ልጅ ቢኖረኝ አንድ እህት አሁን በህይወት የለችም ነፍሷን ይማርክ አብርሃም ከይስሐቅ ጋር ያሳረፈልን እንዲሁ ልጅ አልነበራትምና መኪና ውስጥ አለች አንዳንድ ጊዜ መኪና እየነዳው ከኋላ ዞር በይና መኪናሽ እኮ ካርሴት የለውም የህፃናት ከኋላ የሚታሰሩበት ወንበር አለ አይደለም መኪና አንድ ቀን የህፃናት ወንበር ሳይታሰርበት ይያለ ያሳስበኛል አለ ሰይጣን መረጃ የሚሰጣችሁ ሊያሳብዳችሁ ሲፈልግ እየሰማችሁ ነው ሰይጣን መረጃ ስለ አንድ ጉዳይ ሰይጣን ከጠየቃችሁ ሊሞላላችሁ ሳይሆን ይሄ ነገር ከሌለ ለምን ታንቃት ሞትም ነው እና አንድ ጊዜ አስተዋውሳለሁ አንድ እህት እኔን ማረጋጋቷ ነውና ወይ እንደው አይኔ ቢጠፋ በህይወት መቀጠል አይመስለኝም አሁን ለአንድ አይነ ስውር እንደዚህ ይባላል ይሄኮ ታንቀሙት እኮ ነው አንዳንድ ጊዜ የኛ ሰው እምናጽናናበት ምክር አናቆምኩ ይገርማችኋል እንዴ አይነ ባይኖረኝ እኮ እንዴት ኖራለሁ አይባልም ባታይም ችግር የለም ነው የሚባለው ለማጽናናት አይደለም አንዳንድ ጊዜ በማትለውጡት ነገር ጊዜያችሁን አታጥፉ ደናደራችሁ ደናውላችሁ እየሰማችሁ ነው ክርስቲያን ጥሩ ክርስቲያን የሚባለው አንድ በሌለው ነገር ቅድ የማያወጣ ሁለት በማይለውጠው ነገር ገንዘቡና ጊዜውን የማያጠፋ ትልቁ ችግር በማትለውጡት ነገር ጊዜያችሁና ገንዘባችሁን ታጠፉና የምትለውጡት ነገር ያመልጣችኋል እየሰማችሁ ነው ለምሳሌ አንድ ሰው ልጅ እምቢ ቢለው አማራጩ ምንድነው ሌላ ልጅ ማሳደግ ይቻላል ሌላ በጎ ስራ መስራት ይቻላል ሰይጣን ግን ሌላ ስራ እንዳይሰራ ምን ያደርጋል እዚህ ላይ ተቸክሎ እንዲቀር ያደርጋል ይሄን ያኘከ ያላመጠ ተስፋ እንዲቆርጥ ያደርጋል ቅዱሳን አባቶቻችን ይሄን አላደረጉም ይጸልያሉ እንጂ አይሰለቹ እና በማይለውጡት ነገር ጊዜ አለማጥ ሶስተኛው ካላችሁ ነገር ይልቅ የሌላችሁ ነገር እንደሚበልጥ አድርጎ ያሳያችኋል ሰይጣን እየሰማችሁ ነው ያላችሁ ነገር ያስረሳና የሌላችሁ ነገር ያስታውሳችኋል ይሄ በጣም ትልቁ ማስረጃ አዳምና ሔዋን ናቸው አዳምና ሔዋን የሚኖሩት በገነት ነበር ገነት አይብራራም ዝም ብሎ ገነት ነው ዛሬ እንኳን ለምለም ቦታ እንደው አበባ ያለበት ቦታ ንጹህ ቦታ ስናገኝ ምን ይመስላል ነው ገነት ይመስላል ለዚህ ነው አዳም ከገነት ከወጣ በኋላ እንባውን መቋቋም ያቃተው ገነትን በወሬና በመጽሐፍ ሳይሆን በኑሮ ስለሚያቀው ነው ይገርማል ዋልቦቱ ለአዳም ካልህሊና ዘንበለ በካይላ ኃይለ ኃጢያቱ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቼ ቀምሶት ስለሆነ የወጣው እንባውን ሊገታው አልቻለም ልቡ ሊጽናናለት አልቻለም እና አዳምና ሔዋን ገነት እየኖሩ እግዚአብሔር ጧት ማታ እየመጣ አዳም ደህና ዋልክ ሔዋን እንዴት አመሸሽ እያለ እየጠየቃቸው ቅዱሳን መላእክት እንደ ቡና ጣጭ ጎረቤት ጧት ማታ እየጎበኟቸው ጭንቀት የሌለበት የአየር ብክለት የሌለበት መሰደድ መፈናቀል መራም መጠማት የሌለበት ሹመት ሽረት ሐዘን ደስታ ጥጋብ ረሃብ የማይፈራረቅበት እግዚአብሔር የነገሰበትን ከተማ በነገሰበት ገነት እየኖሩ ሰይጣን መጥቶ ምንድነው ያላቸው ይሄ ሁሉ ነገር ከንቱ ዋናው ትልቁ ምስጢር ያለው እዚች ጸበለሱ ላይ ነው አለ ያ ጸበለስ እኮ መመና ብትበሉት አያወፍር ሌላ ምንም አያመጣ ሰይጣን ግን በበለሷ ተንጠልጥሎ እነሱን ከዛ እንደሚያስወጣቸው ያውቀዋል በኋላ ሰይጣን ከዛ በፊት ያንን በለስ እኮ ሔዋን አይተዋለች አዳም አይቶታል ግን አላጤኑትም አላስተዋሉትም እግዚአብሔር ጋር ስለነበሩ ያላቸው በስቶባቸው ያደነቁ ያንን ለማስተዋያ ጊዜ አልነበራቸውም ሰይጣን መረጃውን ከሰጣቸው በኋላ ግን ሔዋን ቅጠሉ አምሮ ፍሬው ጣፍጦ ታያት ከመሰናይ ፍሬው ለበሊ በቃ ውበት ጨምሮ ታያት ሽታው ማረካት መልኩ ማረካት ጣይሙ ሳትበለው አስጎመጃትና ያችን የማትበላ የበለስ ፍሬ በልተው እነሱም ከእግዚአብሔር ተገነጠሉ እኛም እንገነጠሉ ዛሬ እናንተ የደረሰባችሁ መከራ ዓለሙ ላይ እየደረሰ ያለው መከራ
እኛም ላይ ያለው የደረሰው መከራ አዳምና ሔዋን ካላቸው ብዙ ነገር ይልቅ በሌላቸው ጥቂት ነገር ላይ በመንጠልጠል አቅልጠው ነው የነሱ ነው ስለዚህ ምእመናን እነዚህ ያላችሁ ነገር ብዙ ነው ተኝቻችሁ ተነስታችኋል አይናቸው ያያል ጆሮአችሁ ይሰማል ደማችሁ የተሰራጨ ኩላሊታችሁ ጉበታችሁ እየሰራ ነው መሽቶ እየነጋ ነው እየተነፈስን ነው ይሄ ተመስገን ብለን አይን እፎይ ብለን እንዳንተኛ ሰይጣን የመረጃ ማዕት በማፍሰስ በጭንቅላታችን የኛን ትተን የሌላ ሰው እንድንመለከት በማድረግ ተዳራችን ያምሳል ፖለቲካችን ያምሳል ሃይማኖታችን ያምሳል ቢሮአችን ያምሳል ሱቃችን ያምሳል ማይበራው ህይወታችንን ያመሰቃቅለዋል ስለዚህ ሶስቱን ነገሮች ማጤን አለባችሁ አንድ በሌላችሁ ነገር እቅድ አታውጡ ሁለት በማትለውጡት ነገር ጊዜ ገንዘባችን አታጥፉ ሶስት ካላችሁና ከሌላችሁ የቱ ይበልጣል ንገሩኝ እስኪ የቱ ይበልጣል ያላችሁ ይበልጣል ስለዚህ ዮሐንስ መንግስተ ሰማያትን እየዞረ መጥቶ ሲጽፍልን መንግስተ ሰማያት አንድ ክረምትና በጋ ሌሊትና ቀን የማይፈራረቅባት ሁለት 12 በር ያላት 12 ሁሉ በሮቿ ከዕንቁ ከአልማዝ የተሰሩ ሶስት ወለሉ ሜዳው አስፋልቱ አደባባዩ ከንጹህ ወርቅ የተሰራ አራተኛ ፀሐይ ጨረቃ ከዋክብት የማይፈራረቁባት እግዚአብሔር ወቱ ብርሃና የከተማይቱ ብርሃን ማን ነው ይላል ዮሐንስ ራሱ እግዚአብሔር ነው የብርሃን ምንጭ የኃይል ምንጭ ፀሐይ ጨረቃ ከዋክብት ናቸው ወይም ደግሞ ከውሃ ከነፋስ የሚገኝ ኤሌክትሪክ ነው በመንግስተ ሰማያት ግን በቀን ፀሐይ በሌሊት ፀሐይ ጨረቃ ኩራዝ ሻማ አምፖል የሚባል ነገር የለም ክረምትና በጋ ሌሊትና ቀን ሐዘንና ደስታ የለም በከተማይቱ ሹመት ሽረት የበላይ የበታች ገዥ ተገዥ ሰጭና ነሽ የለም ሰጭና ተቀባይ የለም ፖሊስ የለ ሌባ ዶክተር የለ በሽተኛ አዛዥ የለ ታዛዥ ሁሉ እኩል ሆኖ ክርስቶስን መስሎ የሚኖርባት ከተማ ናት እዛ ነው የምንገባው ምእመናን ይሄን ነው ማድነቅ ቅዱሳን እየነደዱ እየታረዱ እየተገፈፉ እየተገረፉ እሳቱን ስለቱን ስደቱን ረሃቡን ጥሙን አያደንቁም የሚያደንቁት ምንድነው ኋላ የሚገቡበትን ቦታ ሐዋርያው ቅዱስ ጳውሎስ በዚህ በሮሜ 8:18 ላይ በጣም ይገርመኛል ወገኖቼ ዛሬ የምንቀበለው መከራ ኋላ ከምናገኘው ክብር ጋር ሲመጣጠን ምንም እንዳልሆነ አስባለሁል ለዛውም እኮ እኛ መከራ እኮ አልተቀበልንም ታቁታላችሁ አይደለም የኛ መከራ ከኛ ውስጥ የሚመጣ ነው ከፍላጎታች ከመኞታችን የሚመጣ ነው ካለ መደማመጥ የሚመጣ ነው ካለ መግባባት የሚመጣ ነው እነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ እኮ የደረሰበትን መከራ እኮ ተናግሮታል እኮ ይገርማቸዋል በቀን በሌሊት በበጋ በክረምት በባይስ በባህር በየብስ ባመነው በካደው በዘመዱ በባይዱ እንከራተታለው በባህር ላይ መርከቤ ማይበል ሞገድ እየናጣት ካሁን ሰጠምን ይያል ከመከራ ተርፈናል አይሁድ 5 ጊዜ 40 ሊሞላ አንድ ሲቀረው 40 ሊሞላ አንድ ሲቀረው 5 ጊዜ ገረፉኝ በድንጋይ ወገሩኝ ይሄ ሁሉ ነገር አይገርመኝም እኔ ቀን ከሌሊት በቀን በሆነ ሌሊት በህልሜ የሚያናውዘኝ እረፍት የሚነሳኝ የአብያተ ክርስቲያናት ጉዳይ ነው አለ ስለዚህ ምእመናን ቅዱስ ጴጥሮስ ያለን ምንድነው የሚመጣባችሁን መከራ ምን አትበሉት አታድንቁት ከመከራው ይልቅ ምኑን አድንቁት ይላል ውጤቱን አድንቁት በነገራችን ላይ በጎበዝ ተማሪና በሰነፍ ተማሪ መካከል ያለው ልዩነት ምንድነው ታውቃላችሁ ሰነፍ ተማሪ ፈተና ያደንቃል ሰነፍ ተማሪ ፈተና እንደሚወርቅ ስለሚያውቀው አስቀድሞ ምን ይላል ቲቸር አይወዱኝም ያላስተማሩትን የሚፈትኑት እኔ አይነውሃቸው እኔን አይወደኝም ስለዚህ አሁን አስቀድሞ እንደሚወርቅ ስለሚያውቀው የሚወርቅበትን ቦታ እየጎዘጎዘ ነው ፈተናው ከባድ ነው ትምርቱ ከባድ ነው ቲቸር ቀደም እንዳልኳችሁ ነው ወንበሩ አይመቸኝም ተማሪው ብዙ ነው ክፍል ውስጥ ተማሪዎች ይመቀኙኛል ተማሪዎች ራሱ አይተኙልኝም ተማሪዎች ቆረስተው ለጥ ብለው ተኝተው ያጠኑ እኮ ነው ራሳቸው ነው ሰነፍ ተማሪ ፈተና ያደንቃል ጀግና ተማሪ ግን
ስለ መምሩ አያወሳም ስለ ክላሱ አያወሳም ስለ ተማሪዎቹ አያወሳም ስለ ትምርቱ ክብደትና ቅለት አይናገርም ጸጥ ብሎ ትምርቱን ያጠናል በፈተና ጊዜ ውጤቱን ያያዋል ቅዱሳን ሐዋርያት ፈተና አድናቂ አይደሉም ችግር አድናቂ አይደሉም ረሃብ አድናቂ አይደሉም ጥም አድናቂ አይደሉም ስደት አድናቂ አይደሉም ሰይፉን ስለቱን አድናቂ አይደሉም የሚያደንቁት የተከፈለላቸውን ዋጋ ነው ቅዱስ ጊዮርጊስ በሰይፍ እየታረደ በሳት እየነደደ እንደ እየተፈጨ እየተቆላ ያ ሁሉ የመከራ ዶፍ እየወረደበት እንዲህ አለ እፎ እይሄሊ ከማምላኬ ተሰቅለ ዲበጸ መስቀል እኔ ጸርቃለሁ ብዬ ነው ገነት ገባለሁ ብዬ ነው የዘላለም ሕይወት አገኛለሁ ብዬ ነው ብታረድ እከብርበታለሁ ብነድ እቀደስበታለሁ ብገፈፍ ብገረፍ የብርሃን ልብስ ረፍስበታለሁ እኔ ብራብ ብጠማ የሕይወት እንጀራ የሕይወቷ እበላበታለሁ እጠጣበታለሁ እስር ቤት ብገባ መንግስተ ሰማያት እገባበታለሁ የኔ ጌታ ቀራንዮ ላይ ያን ሁሉ ዋጋ የከፈለው ምን አገኛለሁ ብሎ ነው እሱን አላስብም ወይ ክርስቲያን ሁለት አይን ሊኖረው ይገባል ደህና ዋላችሁ ስንት አይን ሁለት አይን ሊኖረው ይገባል አንዱ ቀራንዮ ላይ በመስቀል የተሰቀለውን ጌታ በቁስሉ ውስጥ ከነፍቅሩ የሚያይ ሁለተኛው አይን ወደ ሰማይ ወጥቶ ክርስቶስን በአባቱ ቀኝ በዙፋኑ በጌትነቱ ከነክብሩ የሚያይ ስለዚህ በቀራንዮ ፍቅሩ እየጸና በሰማያዊ ክብሩ እየቀና መከራውን ተቋቁሞ ይኖራል በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ በድንጋይ እየተወገረ የድንጋይ ቁልል እየተቆለለበት አጥንቱ እየተሰባበረ ደሙ እየተንጀቀጀቀ ስጋው እየተቦጫጨቀ ቆዳው እየተሸነታተረ ምን አለ አባቶ ጌታዬ አለ ወይ ትረሲ ቦሙ ጌጋዬ እስጢፋኖስን በድንጋይ ወገሩ ብለህ እዳ በደል አታድርግባቸው አለ አንድ አይኑ የት ነበር ማለት ነው ቀራንዮ ላይ ምን ሲባል ሰምቷል አባቶይ የሚያደርጉትን አያውቁምና ምን በላቸው አለ ይቅር በላቸው አለ እስጢፋኖስ በድንጋይ እየተወገረ አይኑ ቀራንዮ ነበር ማለት ነው አንድ አይኑ ደግሞ በሰማይ ነበር ኢየሱስ ክርስቶስን በሰማያዊ ክብሩ በአብ ቀኝ ተቀምጦ አየው ይላል ስለዚህ እስጢፋኖስ ስንት አይን ነበረው አንድ አይኑ ቀራንዮ አንድ አይኑ መንግስተ ሰማያት የኛ አንድ አይናችን ቴሌቪዥን ላይ ነው ሌላው አይናችን ደግሞ ነው ቦታ ነው ታውቁታላችሁ ስለ ጎረቤት መረጃ በመሰብሰብ የባከን ሰዎች ብዙ ሰው አበሻ ስለ ጎረቤት መረጃ በመሰብሰብ ጊዜውን የሚያጠፋው ጎረቤት ዶሮ እንደታረደሉ መረጃ ይሰበሰብኩ አበሻ በግ ታረደ ዶሮ ታረደ እንዲያደ ሶፋ ቀየሩ መጋረጃ ቀየሩ መስኮት የማይረባ መረጃ ሲሰበስብ አብዶ ቀውሶ ቅድም ነግሬያችኋለሁ ስለሌለው ነገር መረጃ የሚሰበስብ አብዶ ቀውሶ ይቀራል እኛ መረጃ እንዲኖረን የታዘዝነው ስለማን ነው ስለ መንግስተ ሰማያት ወናሁ እዚነወከሙ አዲስ ዜና እነግራችኋለሁ ተብሎ እንደተነገረ አዲሱ ዜና የመንግስተ ሰማያት ጉዳይ ነው መንግስተ ሰማያት ስንት በር አላት ብያችኋለሁ 12 በሮቹ ከምን የተሰሩ ናቸው ከአልማዝ ከዕንቁ የከተማው አደባባይዋ ከምን የተሰራ ነው ከንጹህ ወርቅ ከተማዋ ፀሐይ ጨረቃ ከዋክብት አሉባት የሉባትም ክረምትና በጋ አለ የለም ሌሊትና ቀን አለ የለም ሐዘንና ደስታ አለ የለም የሚሾም የሚሻር አለ የለም ሰጭና ተቀባይ አለ የለም በሽተኛና ዶክተር አለ የለም ነፃ ከተማ በ12 ሁሉ የመንግስተ ሰማያት በር ላይ ደግሞ የነማን ስም ተጽፏል መሰላችሁ የሐዋርያ ስም ተጽፏል የጴጥሮስ በር አንዳንድ ሰዎች በቅዱሳን ስም ለምን ቤተክርስቲያን ሰራችሁ ብለው ሲበሳጩ ሰማለሁ በቸማ አንዳንድ ሰው የራሱ ስንፍና ሳያንሰው በሰው ይመቀኛል በጣም ይገርመኛል አንዳንድ ጊዜ ባለው ከመጽናናት ይልቅ በሰው የሚቀና እና እንደው በተክለ ሃይማኖት በጴጥሮስ በጳውሎስ ስም ቤተክርስቲያን ተሰራላችሁ ኢየሱስ ተረሳ የሚያሉ የሚያላዝኑ ሰዎች አሉ እነሱ ራሳቸው ረስተውት ኩሱ እየፈለጋቸው ነው ይገርማቸዋል እና ነገር ግን መንግስተ ሰማያት ስንገባ በ12 ሁሉ በር ላይ የተጻፈው የማን ስም ነው ጮክ ብላችሁ ነገሩ የማን ስም ነው የተጻፈው የኢየሱስ ስም ነው የክርስቶስ ስም ነው የሥላሴ ስም ነው
ለምን ተቀንጭቦ በር ላይ ይጻፍበታል ኢየሱስማ ልባቸው ውስጥ ተጽፏል እኮ ሁሉ የሱ አይደለም ለምን ይቀነስበታል ኢየሱስ ክርስቶስ እኮ በጣም ነው የሚገርመኝ ወዳጆቹን አክባሪ ትንሽ የደከሙለትን ብዙ የሚያከብር እኔ የወይን ግንድ ነኝ እናንተ ምን ናችሁ አለ ምንድናችሁ አለ ቅርንጫፎች መንግስተ ሰማያትስ ነያ ማእከለክሙ መንግስተ ሰማያት በመካከላችሁ ናት አለ ክርስቶስ ራሱ መንግስተ ሰማያት ተብሎ ተጽፏል ይገርማችኋል መንግስተ ሰማያት ይባላል መገለጡ ወነዋ ይሰማያ መንግስተ ሰማያት ለአስተርእዮቱ ማእከለ ፍቁራኒሁ በወዳጆቹ መካከል መገለጡን መንግስተ ሰማያት ብሎ ይጠራዋል ሊቁ ሲተረጉም ስለዚህ የገነት በር ላይ የተጻፈው የማን ስም ነው የሐዋርያት እዛ ውስጥ ደግሞ እነማን ይገባሉ እናንተ ትገባላችሁ እኛ እንገባለን ዛሬ ቤት ላይ ኖራችሁ ይችላል ዛሬ ጥሩ ምግብ ላይ ኖራችሁ ይችላል ዛሬ ንጹህ ልብስ ላይ ኖራችሁ ይችላል ዛሬ ምኝታችሁ ሸካራ ጎርባጣ ሊሆን ይችላል ዛሬ ምሳ በልታችሁ ለራታችሁ እርግጠኛ ላትሆኑ ትችላላችሁ ዛሬ ገንዘብ ዘመድ ጤና ፊቱን አዞሩባችሁ ሊሆን ይችላል ኋላ ግን በእግዚአብሔር መንግስት እዛ የምንሾመው የምንነግሰው የንጉሱ አልጋ ወራሾች እኛ ነን እኛ የማን ልጆች ነን የክርስቶስ መንግስት የሚወርሱ እነማን ናቸው እኛ እዛ እንገባለን ስለዚህ ወገኖቼ በማማረር በማጉረምረም ጊዜያችሁን አታባክኑ ችግራችሁን በመቁጠር ጊዜያችሁን አታባክኑ በሽታችሁን በመቁጠር ጊዜያችሁን አታባክኑ ያቆሰሏችሁን በመቁጠር ጊዜያችሁን አታባክኑ የቆሰለላችሁን አስቡት ይህችን ዓለም መውደድ ልብን ያወካል መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ ዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከተመዋል ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል ድርቅ ጦርነት የማረፊያ በአታ ለመኖር የውሃ የመብራት የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሙን አጽንቶ ለማቆየት የሚደረግ ግብግብ አዎ ገዳማውያን ይጣራሉ ምጽዋት ማድረግ እግዚአብሔር የሚሰጥ የርህራሄ ልብ ነው ዳግመኛ ስማይ ልንገርህማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው አንድም አስተካክሎ መስጠት ርህራሄን ገንዘብ በማድረግ ገዳማውያንን እንታደጋቸው